ዛሬ ስለ ራስ ማዳን ወይም ስለ ሂሊንግ እያሰብኩ ነበርና ለምን ካለፍኩበት ከተማርኩበት ወይ ካወቅኩት አላካፍልም ብዬ ወሰንኩኝና ብዙ ጊዜ ራስ ማዳን ነገሮችን ከኛ ጋር አጣብቀን እንድናይ ያደርገናልና ወይ ያን ነገር ለመተው ሩጫ እንጀምራለን ወይ ደግሞ ያን ነገር ይዘነው አንለቅም ብለን ብዙ ጊዜ እንቆያለን። መቆየት ካለብን በላይ እና ያው በሚዲያ እንዳየነው እንደሰማነው ብዙ ጊዜ የመዳን ሂደት ሲባል የሆነ የጊዜ ገደብ ያለው ይመስላል። እንዴት ነው የሆነ ደረጃ መውጫ፣ ይሄን ካደረግን ትንሽ ይሻለናል፣ ይሄን ካደረግን ትንሽ ይሻለናል፣ ይሄን ካደረግን ትንሽ ይሻለናል ብለን አያበቃም። ነገሩ ተሽከርክሮ ያው እዛው ይመልሰናል የተፈጠረበት ቦታ ወይ የተፈጠረበት አይነት ሁኔታ ያው ሰውነታችን ስለሚይዘው ማለት ነው። ምክንያቱም በአእምሯችን ስናሰላስል አንድ ነገር ሰውነታችን ያስታውሰዋል እና ሰውነታችን ያ ነገር ትላንት ተፈጠረ ዛሬ ወይ ነገ ተፈጠረ የሚያውቀው ነገር የለም። ያ ስሜት መጥቷል ብሎ ራሱን በዛ ነገር ማየት ይጀምራል። ከዛ ያው ፍርሃት ይመጣል፣ ጭንቀት ይመጣል እና ሌሎችም ነገሮች ከእሱ ጋር ተያይዘው የሚመጡ እናድናለን ብለን ያሰብነውን ነገር እዛ ስሜት ውስጥ ከተውን ነገሮችን እንዳናመዛዝን የሚያደርጉን በስሜት የመነዳት ነገሮችን ሰውነታችን ሊሰጠን ይችላል በዛኑ ሞመንት ማለት ነው። እና አንድ ነገር የረዳኝ ምለው የነገሮችን መጥፎና ጥሩነት ሳናመዛዝን ያን ነገር እዛ ነገር ውስጥ መግባት ወይም ደግሞ መጥፎ ነው ያልነውን የራሳችን ጎን ላለመተው መጣር። ምክንያቱም ስንተወው ባለማወቅ ያንን ነገር እያደረግነው እንቀጥላለን። ግን ስናውቀው ከዛ ነገር ለመለያየት ትንሽ ነገሮችን እያየን ስንመጣ ነገሩ በራሱ ጊዜ ይቀልጣል አለ አይደለ? አንዳንዴ የሆነ እንደ ተፈጥሮ ሰውነታችን የራሱ የሆነ መንገድ አለው ራሱን የሚያድንበት። እኛ ብቻ ከመንገዱ መውጣት ነው ያለብን፣ ካለማሰላሰል፣ ካለ ነገሮችን ላይ ጥብቅ ካለ ማለት። ምክንያቱም አንዳንዴ የሆነ ደስ የሚል ስሜት ይሰጠናል። ይሄን ነገር ከዚህ ነገር ራሴን ለማዳን እየሞከርኩ ነው ወይ ይሄን ነገር ማዳን ተያይዣለሁ፣ የሆነ የጀግንነት ስሜት እንዲሰማን ያደርገናል። አንዳንዴ በዛ ነገር ውስጥ መቆየት ወይም እዛ ነገር ውስጥ ራሳችንን ማየት። ግን ሳናውቀው ያን ነገር በመያዝም ሆነ ለመልቀቅ በመሞከር ያን ነገር ደጋግመን እያደረግነው ነው። ያው የተፈጥሮ ሂደቱና ጊዜውን እኛ ማወቅ ባይኖርብንም ተፈጥሮ ራሱ የሚሰራበት መንገድ አለው። ግን እኛ ምንድነው ማድረግ ያለብን ሳይሆን
ምንድነው ማየት ያለብን? ምንድነው ያ ነገር ሊያሳየኝ የፈለገው? ከስሩ ገብተን ያን ነገር እንድናይ ለራሳችን መፍቀድ አለብን። አንዳንዴ ያው ጥሩነታችንን ብቻ ይዘን መጥፎነታችንን ለመተው ብዙ እንፈጋለን። እንዳልኳችሁ ጥሩና መጥፎ የምንለው ነገር አንድ ነው። እኛ ነን መጥፎ ነው ብለን ያን ነገር የሰየምነው። ግን ራሳችንን መለስ ካደረግን ያ ነገር ጥሩ ነው ወይም መጥፎ ነው ሳንል ለማየት ከሞከርን ያ ነገር በራሱ ወደ ራሱ ቦታ ይመለሳል፣ ወደ ልባችን። እና ለራሳችን መፍቀድ አለብን። እዛ ጋር የምታዩትን ጨረቃ እንዴት ነው ሙሉም ሆነ ግማሽ ጨረቃ መሆኑን አያውቀውም። እኛም ያሉብንን ነገሮች ወይ ከኋላ ጎትተን የምንይዛቸውን ለአሁን የምናመጣቸውን ነገሮች ያዝንም አልያዝንም ከራሳችን ወይ ከራስነታችን የሚቀንስብን ነገር አይኖርም። እንደውም ያን ነገር ማየታችን ሙሉነታችንን ነው በደንብ የሚያሰርጸው። ከራሳችን ጋር ያለን ጥምረት ወይ ውህደት እየጣፈጠ እንዲመጣ ያደርገዋል። ያን ነገር ለማየት መወሰናችን ምንም ይሁን ትልቅ ትንሽ ሳንል ለራሳችን እንድናየው መፍቀድ ይኖርብናል። ሳንይዘው ደግሞ በጣም ጨብጠን ሳንጎትተው ያን ነገር እንዲሁ እንድናየው እንፍቀድ ለራሳችን። መልካም ቀን።